ሰላም ሰላም የናታን ዩቲዩብ ቤተሰቦች እንዴት ናችሁ? እንግዲህ ያለው ዛሬ የተለያዩ እንግዲህ የቅመም እና የቡና መፍጫ ናቸው። እንግዲህ እነዚህ ተቀያሪ ጁስ ነው የሚፈጭውን ማለት በዋነኝነት እናም እንግዲህ ደንበኛ ይዞ መጥቷል። ስለዚህ እንደምታዩት የጎሚኖ ችግር ነው ያለበት። ስለዚህ የምታዩት እኒ ጎሚኖ ወደ ቀይ የሚፈታ ነው ማለት ነው። ወደ ቀይ ስታደርጉት ይፈታል። ወደ ግራ ደግሞ ይጠብቃል ማለት ነው። የምታዩዋቸው ምላጭ ያለው ማለት ነው። እነዚህ ነው ምላጮች። ስለዚህ ምክንያቱም እነዚህ አሁን የሚጠብቁት ወደ ግራ ነው የሚጠብቁ ማለት ነው። ወደዚህ ይጠብቃሉ ወደ ግራ፣ ወደ ቀኝ ደግሞ ይፈታሉ። ስለዚህ የጁስ መፍጫችን ደግሞ ወደ ቀኝ የሚጠብቅ ወደ ግራ ደግሞ የሚፈታ ነው ማለት ነው። ስለዚህ ተመሳሳይ መሆን አለበት። የጁስ መፍጫችን ወደ ቀኝ የሚጠብቅ ከሆነ እነዚህ የምትገጥሟቸው ወደ ቀኝ መጥበቅ አለባቸው። የጁስ መፍጫውም ወደ ግራ ሮቴት የሚያደርግ ከሆነ ሲፈጭ እነዚህም ወደ ግራ መጥበቅ አለባቸው ማለት ነው። ካለዚያ በሮ ይሄ ሊመታችሁ ይችላል። ፕላስ ደግሞ አይገጥምላችሁም ማለት ነው። እንዲሁም ቶታሊ አይገጥምላችሁም። ስለዚህ ይሄ ነው እንግዲህ ጎሚኖ እንዲቀየርላቸው እንግዲህ ዛሬ እዚህ ጋር የላኩት እኔም ምርጥ አድርጌ ቀይሬ ቡናቸውን እንዲፈጩ አደርጋለሁ። ሁላችሁም ላይክ እና ሰብስክራይብ አድርጉ። ዩቲዩብን የምታዩት ናታን ቲዩብ ነው። ናታን ቲዩብን እንደተለመደው ሰብስክራይብ እና ሼር አድርጉት። ስለዚህ ያው እንደምታዩት እንደዚህ አድርጌ ስለዚህ ያው ስለዚህ እንዲህ አድርጌ ተመሳሳይ ጎሚኖ ገጥሜላችኋለሁ ማለት ነው። ምክንያቱም ጎሚኖ ስለሚለያይ የዚህ ጎሚኖ እንግዲህ ይህን ይመስላል። ስለዚህ ያኛው ደግሞ የሞተራችን ጎሚኖ ሌላ አይነት ነው። እንግዲህ እኔ አጋጣሚ ነው ነበረኝ። ግን እንግዲህ ስላየሁ በዚህ ተመሳሳይ ልክ የሆነው ይሄኛው ስለሆነ አንዱ የቅመም አንዱ የቡና ስለሆነ ምርጥ አድርጌ ሰርቼላችኋለሁ ማለት ነው። እንግዲህ ሌላ ማሰራት የምትፈልጉ እንግዲህ አድራሻ ኮምቦልቻ ሜትሮሎጂ አጠገብ ነው እየሰራሁ የምገኘው። የአጠቃላይ ኤሌክትሮኒክስ እና ማሽን ጥገና የምሰራው። እንግዲህ ማሰራት የምትፈልጉ በኢሞ ላይ ስልክ